በተለይ ወጣቶቹ በዚህ ጉዳይ ፍላጎት አድሮባችሁ ውይይት እንዲደረግ በማጋበዛችሁ እኛን ሽማግሌዎቹን በጣም ልትመሰገኑ ይገባል። ይሄ ነው እንግዲህ የተቀባበሉ የኢትዮጵያን ሕዝብ ኢትዮጵያን እንደ ሀገር ማገልገል የሚቻለው ዕውቀቶች እየተቀባበልን ወጣቱ ትውልድ ደግሞ የተሻለ ነገር እየሰራባቸው ሲሄድ ነው። ዋናው ነገር አሁን መጨረሻ ላይ ትምህርትን የሚቀርሰው የሚባለው ነው። ፖሊሲ ከየት ይመጣል፣ እንዴት ይመጣል? እሱ ነው እንግዲህ የትምህርቱን ለህብረተሰቡ ለሀገሩ ተስማሚነት ወይም የማይስማማ መሆኑን የሚወስነው ያ ነው። ማን ነው የፖሊሲው ባለቤት የሚባለው? እና ይሄ ደግሞ መዓት ነገሮችን የሚጠቃቅስ ነው። በጣም ሰፊ ኤሪያ ነው እና ይሄንን አንፓክ አድርጎ ታሪኩን በሙሉ ለማውጣት በጣም ጊዜ ይወስዳል። እና እኔ ጥቂት ነገሮችን መርጫለሁ እና ያም ደግሞ አሁን ይሄ ፓነል የሚፈልግ የመሰለኝ የአሁኑ ፖሊሲ ወይም አብሰንስ ኦፍ ፖሊሲ እንዴት ነው ትምህርት የማህበረሰቡ መሰረት መሆኑን ለማረጋገጥ ጠቃሚ እንዲሆን ለማድረግ ችግሮቹ ምንድናቸው፣ ያሉት እንትኖች ምንድናቸው ነው። ጥሩ ፖሊሲ አለ፣ ጥሩ የፖሊሲ አቅጣጫ አለ፣ ምንጩ ምንድነው የሚለውን ነው። ስለዚህ አሁን እኔ እንደሚገባኝ ማስታወስ ያለብን ትምህርት is the most political activity ማንም ሶሳይቲ ውስጥ ያለው። ምክንያቱም የሰውን አእምሮ የሚቆጣጠር ሁሉን ነገር ይቆጣጠራል። ትምህርት ደግሞ ሙያ ማፍራት ብቻ አይደለም፣ ትምህርት ሰውን መቅረጽም ነው። ኢንፋክት ሙያ የሚመጣው በሁለተኛ ደረጃ መሆን አለበት። ስለዚህ ትምህርት እንዲህ ፖለቲካ ከሆነ ኢትዮጵያ ውስጥ ደግሞ በብዙ ትርምስ አልፎ ነው ትምህርት የመጣው እንደምታውቁት። እና የዘመናዊ ትምህርት አመጣጥ በጣም የውጭዎቹን ፍላጎት የሚስብ ነበር። ሚሽነሪዎቹ ይመጡ ነበር። በተቻለ መጠን ትምህርቱን ለመቆጣጠር ኢንፍሉዌንስ ለማድረግ ትግል ነበር። ኢትዮጵያ የጦርነት ታሪክ ነው። ከሁሉ ጋር ሁሉ አታክ ሲያደርጋት የኖረች ሀገር ናት። ስታቢሊቲ ብዙ አልነበረም። የሌላ ሀገር የትምህርት አመሰራረት ለእኛ በጣም አልጠቀመን። የአሁኑ የኢትዮጵያ ትምህርት ሁኔታ ምንድን ነው? ምን ኢንፎርሜሽን ነው ያለን ኦን ኢትዮጵያን ኤጁኬሽን ዲስኮርስ? የፐብሊክ ኢንቴሌክቹዋልስ ምን ሚና አላቸው? ፊሎሶፊውስ ምንድን ነው? ኢምፕሊሜንቴሽኑስ ምን ይመስላል የሚለውን ማየት የሚሻል ይመስለኛል። እና ያው ቅድም እንዳልኩት ትራዲሽናል ኤጁኬሽን ቲፒክሊ እንትን የሚለው ከኢትዮጵያን ኦርቶዶክስ ቸርች ጋር ነው። ቆራኒክ ትምህርት ቤቶችም ነበሩ። እና እነዚህ ነገሮች ፋክተር ዲን መሆን አለባቸው ሰማው የአንድ ሀገር እንትን። ምክንያቱም በጣም ትላልቅ ፖፑሌሽንስ ናቸው ሁለቱን ባህሎች የሚከተሉት። እና ሚሽነሪዎች ደግሞ በዚህ ላይ ይመጣሉ። አንደርስቱድ በጣም አውቶኖመስ የሆነ የተዋሃደ ህዝብን አንድ የሚያደርግ ትምህርት ከተመሰረተ ያ ሶሳይቲ በጣም ፓወርፉል ይሆናል፣ ራሱ መሰረት ላይ የቆመ ስለሆነ። እና ያን ደግሞ እንደሚታወቀው የውጭዎቹ አይፈልጉትም ነበር። ስለዚህ በተቻለ ዳይሬክትሊም ኢንዳይሬክትሊም በብዙ ነገር ሲፈታተኑት ኖረዋል። ስለዚህ አሁን እንዴት አድርገን ነው ከዛ ወደ ውጭ ከሚመለከት ትምህርት፣ በመንግስት የሚመራ ትምህርት ወደ ህዝባዊ በምሁራኑ ስራቸው ማስተማር፣ መመራመር፣ መጻፍ፣
መከራከር የሆነው የህብረተሰብ ክፍሎች ባለቤት ሆነው መንግስት ተባባሪ ሆኖ እንዴት አድርጎ ነው ወደፊት መሄድ የሚችለው የሚለው ጥያቄ ነው እና ጥያቄ ነበር እንትን ድምጽ ስለሰማሁ ነው ይቅርታ። ስለዚህ እነዚህ ነገሮች ፋፍተው ኢትዮጵያውያን ትምህርቱን የራሳቸው ከማድረጋቸው በፊት በቃ ያው የተከፈተ በር ስለነበረ መንግስት በቀላሉ አንድ መንግስት ጋር መጥቶ የውጭ ኃይል ይሄ ይጠቅምሃል ትምህርትን እንዲህ ብታደርገው ይሻላል ለማለት በሩ ክፍት ሆነ። ምክንያቱም ሌሎቹ የለም ይሄ የኛ አይደለም ይሄ የኛ እንዲህ ይሁን የሚሉት ተሳታፊ ስላልነበሩ እነዚህ ፐብሊክ ኢንተሌክቹዋልስ ያልናቸው ኤጁኬተርስ ያልናቸው ሲቪል ሶሳይቲ ያልናቸው እና ኢቭን ወላጆች ኢንፎርምድ የሆኑ ወላጆች እነሱ የማይሳተፉበት ስለነበር ለውጭዎቹ በር ክፍት ሆነላቸው እና ሞር ኤንድ ሞር ፖሊሲም ሆነ ከሪኩለም አሁን ቅድምም አይተነዋል ከዶክተር ፋንታሁን አቀራረብ ኢንዲጂነስ ሳይሆን ቀረ። ኢንዲጂነስ እንትንም እየፋፋ አልሄደም። የፖሊሲ ድጋፉም እዛ ላይ አያተኩረው። ኢንፋክት የሚያተኩረው እስፔሻሊ ከ1990 ጀምሮ በዌስተርን አቆጣጠር ሁልጊዜ ጥረት የሚደረገው ኢትዮጵያ ውስጥ ሌላውም አፍሪካ በሙሉ ዓለም አቀፉ ማህበረሰብ ምን ይፈልጋል ነው። ጆምቴን ኮንፈረንስ እንደምታውቁት ፕራይመሪ ኤጁኬሽን ፎር ኦል ሲባል ዲክቴትም ባይሆን የአፍሪካን የኢትዮጵያንም ጭምር የትምህርት እንትኖች በብዙ መንገድ አስተጓጉሎታል። ምክንያቱም ሁሉ ሰው ምን ላይ ይረባረብ ጀመር? በተባበሩት መንግስታት አይን በበጎ ለመታየት ይሄ ፕራይመሪ ኤጁኬሽን ፎር ኦል የሚባለው ላይ ገንዘቡን ሁሉ ማውጣት ኤፈርቱን ሁሉ ማድረግ ምንም ጥቅም ለሌለው ነገር እሱን በኋላ ልናብራራው እንችላለን። አንድ ሀገር የራሱን ችግር አይቶ ራሱ ያለችውን ሪሶርስ በዚህ ባወጣት እዚህ ላይ ይሄን በመድብ እንዲህ ባደርግ የተሻለ ውጤት አደርጋለሁ ብሎ ነው። የምንፈልገውን ሁሉ ሁልጊዜ መስራት አንችልም። የሰውም የገንዘብም አቅም ውስን ስለሆነ እና ያ የፖሊሲ ወደ ውጭ መመልከት ለዚህ አሁን ላለንበት ሁኔታ እንደው ዞር ብላችሁ ብታየው አሁንም ትልቅ ጥረት አለ። የአፍሪካን ኤጁኬሽን ኢትዮጵያንም ጨምሮ የመምራት እንትን ኢትዮጵያ ውስጥ ቤሲክ ኤጁኬሽን ሲስተም ኦቨርሆል ነው የሚባለው ነገር ለምሳሌ እኔ ምን ያህል ጥቅም እንዳመጣ አላውቅም። ከጥቅሙ ጉዳቱ እንዳመዘነ ግን መገመት ይቻላል። የዓለም ባንክም አርጉ የሚለን ነገር ኔሴሰሪሊ ከኛ ችግርና ከኛ ሁኔታ ጋር የሚወዳደር አይደለም። ዩኤስኤ አይደም ኖርዲክ ካንትሪስ እና ይሄን ጉዳይ በተመለከተ በእውነት አንድ በጣም ጠቃሚ ጥናት ያየሁት በጣም ኢምፒሪካል የሆነ በዚህ በአዲሱ ሚሌኒየም ወጣ አንድ ብሪጅት ብሮኮችን የምትባል ስኮላር በሙሉ እነዚህን የውጭ ኢንፍሉዌንሶች አፍሪካን ኤጁኬሽን ሁላችንም ላይ ያሳደሩትን ተጽዕኖና ለልማታችንም ጠንቅ እንቅፋት እንደፈጠሩብን በደንብ አድርጋ ጽፋለች። አይ ቲንክ the Norwegian Institute of Social Studies እዚህ ላይ በጣም የሚያተኩሩ ጥናቶች አድርጓል። ካልቸር የሚደረገው ነው እና እንደኔ what needs to change is the fundamental ownership of education itself. እና ስቴክሆልደሮቹን ዲፋይን እናርግ ባይነኝ ነኝ እና እነሱም መሆን ያለባቸው in order of priority educators, public intellectuals, civil society and parents and government in that order of importance. መንገን ያለባቸው እነሱ ናቸው ለማለት ነው። እና ይሄ ደግሞ ለምን ይረዳናል ብንል among other things ይሄ meaningful involvement of the educator class, the intellectuals and others ትምህርቱን በሎካል አውትካም ደረጃ የመረመረ አጀስት ማድረግ ይችላል ባይነኝ። ሁለተኛ
ምንድናቸው ችግሮቻችን የሚለውንም ፕራዮሪታይዝ ቅደም ተከተሉን ማስተካከል ይቻላል ብዬ አስባለሁ። ሪል በሆነ መንገድ ጠቃሚ በሆነ መንገድ እና ደግሞ ፍላጎቶቻችን ምንድናቸው ሲባል መጀመሪያ አእምሯችን ውስጥ የሚመጣው ወጣቱን ትውልድ ታዳጊውን ህፃናት ጨምሮ ምንድነው ትልቁ ችግራቸው ቢባል ከ45% አይ ቲንክ ቅድም ናሽናል ስታቲስቲክስ የምናየው 45% ያህል children 0 to 4 severely malnourished ናቸው። malnourished ስለሆኑ ትምህርት የመቀበልም ሙሉ ሰው ሆኖ የማደግም እድላቸው በጣም ሊሚትድ ነው ማለት ነው። ስለዚህ ህዝቡ እጅ ቢሆን ኖሮ ይሄ ነገር መጀመሪያ አትኩረው ሶልቭ የሚያደርጉት ይሄንን ነው። እንደው